በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መልአከ ኃይል የኔታ አቤል አድማሱ፣ የደብሩ ዋና አስተዳዳሪ፣ ክቡር መምህራችን የኔታ ናሁሰናይ፣ የደብሩ የስብከተ ወንጌል ኃላፊና የትርጓሜ መምህር፣ የተከበራችሁ የደብሩ ሊቃውንት በየደረጃችሁ፣ የተከበራችሁ ምእመናንና ምእመናት በቅድስት አርሴማ አምላክ ስም እንደምን አደራችሁ? እንደምን ሰነበታችሁ? ቸሩ አምላካችን እግዚአብሔር ትላንትን አሳልፎ ሊያሳልፍ በሚችል ጥበቡ ዛሬን ለእኛ በልዩ ገጸ በረከትነት ሰጥቶን በዚህ በገጸ በረከትነት በተቀበልነው ዕለት መልካም ልንሰራ ፈልገን በዚህ ተሰብስበናል። ሊባርከንም ፈቃዱ ሆኖ ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። መቼም በቀናት ብቻ ሳይሆን ዘንድሮ በተለየ ሁኔታ እና እንደ ዘንድሮ ባሉ ዘመናት መድረስ የሚባለው ነገር ቀላል ስላልሆነ በሕይወት መዋል ማደር መድረስ ቀላል ነገር አይደለም እና ያደረሰን አምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ የምናደርገው ተቀብሎ አቀፈው የሚለውን የመጽሐፍ ቅዱስ ቃል ነው። የምንማረው ስለ ቅበላ ነው። ዘመነ ቅበላ ላይ ነው የምንገኘው። ቅበላ ምን አይነት ትርጉም ነው ያለው? በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አስተምሮ የቅበላ የትምህርት ይዘትና ቅርጽ ምን ይመስላል? እኛ እያደረግን ያለነው እና መሆን ያለበት የትኛው ነው የሚለውን አስመልክቶ እንደ መጽሐፍ ቅዱስ ሐሳብ የምንማማር ነው የሚሆን። መድኃኔዓለም ይግለጽልን። ያለንበት እንደምታውቁት የታላቁ ጾም የአብይ ጾም ቅበላ ላይ ነው ወይም ዋዜማ ላይ ነው። ታላቅ የሚል የማዕረግ ስም ከሚገባቸው አጽዳቂ ነገሮች መካከል ይህ ጾም ነው። አብይ ጾም ይባላል። ታላቅ ጾም ማለት ነው እና ይህንን ጾም ከማክበራችን ከመቀበላችን በፊት ቅበላ የሚባል ዘመነ ቅበላ የሚባል አለ። በተለይ ከዘመነ ቅበላ ጋር ተያይዞ ቀናት ሳይቀር አንዳንድ የተለየ ስያሜ ሁሉ ሲሰጣቸው ይሰማል። እብድ ሐሙስ የሚባልም አለ። አብይ ጾም ወይም ጾመ አርባ ከመግባቱ በፊት ያለ አንድ ሐሙስ እብድ ሐሙስ ይሉታል ሰዎች። የተለያየ ታሪክ አለው። እብድ የሚል ስያሜ የተሰጠበት እሱን ዛሬ የምናይ ባይሆንም ማለት ነው። የሆነ ሆኖ ዘመኑ ዘመነ ቅበላ ነው። ዘመነ ቅበላ የሚለውን በምን አይነት መንገድ ነው ልንረዳው የሚገባን የሚለውን አስመልክቶ በሉቃስ ወንጌል 2ኛው ምዕራፍ ተራ ቁጥር 20 ጀምሮ ማንበብ እና መረዳት እንችላለን። የበለጠ ማለት ነው። ቅበላ በተግባር እንደሚታወቀው ቅበላ የሚለው ቃል ቀበላም ይባላል። ይህን ቃል ስንሰማ የሚመጣልን የሚታረዱ የሚወራረዱ ጮማዎች ናቸው። የሚጠጣ የሚንቆረቆር ጠጅ ነው። የቄራ ገበያ የስጋ ገበያ የሚደራበት ሁኔታ ነው ትዝ የሚለን። ያለውም የሌለውም አብይ ጾምን ለመቀበል አብይ ጾም ስለሆነ ብቻ ሳይሆን
አጽዋማት ከመጡ ከአጽዋማት በፊት ስጋ ለመብላት የግድፍት የሚባሉ ምግቦችን የመቀራመት ልማዳችን ከፍ ያለ ነው። ያደረግን ያለውም ይሄኑ ነው። ይሄንን ሳናደርግ ብናልፍ ኃጢአት የሰራን ሁሉ እስኪመስለን ደርሰዋል። መብላት ኃጢአት አይደለም። የተፈቀደውን ነገር በተፈቀደ ጊዜ በተፈቀደው አግባብ መብላት ኃጢአት አይደለም። ብሉ ይላልና መጽሐፍ። ጥረህ ግረህ ብላ ይላል። መብላት ኃጢአት አይደለም። ባይሆን ዕፀ በለስን መብላት ነው ኃጢአት። ባይሆን ባልተፈቀደ መንገድ መብላት፣ ባልተፈለገ ጊዜ መብላት፣ ጹሙ በተባልን ጊዜ መብላት ነው ነውሩ። ስለዚህ የስጋ መብላት ተያያዥ መጠጦችን የመጠጣት ነገሩ ቅበላ የሚባለው ነገር ሲመጣ የለመድነውም ትኩረታችን የሳበውም አይቀሬም ጉዳይ የሆነ ሳናደርገው ብንቀርም ኃጢአት የሰራን ያክል እስኪሰማን የተረዳነው ነው። ይሄ በተግባር ያለው ሁኔታ ነው። እንግዲህ እንደዚያ ከሆነ እንደ ክርስትና አስተምሮ ነው የምናየው። የሌላቸው ሰዎች አሉ። ስጋ ባለመብላታቸው አብይ ጾምን ቆሎ በመቆርጠም የሚቀበሉ ሰዎች ምን ሊሆኑ ነው ማለት ነው? ላይጸድቁ ነው ማለት ነው። እና እዚህ ላይ አስሬው ማለፍ የምፈልገው ጾመ ቅበላ የአብይ ጾምም ይሁን የማንኛውም የጾም ዋዜማዎች በልክ ሊታለፉ ይገባል። በልክ ልናሳልፋቸው የሚገቡለት ጥንቃቄ ያሻል። የጾም ዋዜማ ብቻ አይደለም፣ የታላላቅ በዓላት ዋዜማ ጭምር። የጥምቀት ዋዜማ ሊሆን ይችላል። ሌላም ዋዜማዎች በጭፈራ በድግስ ያውም በሌለ ነገር እኮ ላይ ተመስርቶ አብዛኛው ማህበረሰብ ሳይበላ በሚውልበት ሰፈር ታላላቅ ድንኳኖች ተተክለው ድል ያለ ጮማ የሚቆረጥበት ነገር ስንመለከት የዓለምን የፍትህ ጉድለት እናያለን። በዓለምም በኢትዮጵያም የታጣው የሚበላ የሚጠጣ ሳይሆን ፍትሃዊ የሀብት ክፍፍል ነው ያስብላል። አንዱ የሚበላው ነገር ሞልቶ ተርፎበት አውጥቶ የሚጥል፣ ሌላኛው ደግሞ የሚበላቶ የተጣለውን እየተመለከተ የሚኖር አይነት ምስቅልቅል ያለ ዓለም ውስጥ ነው ያለ ነው። በገነት ግን ይሄ የለም። በገነት ያገናኘን መድኃኔዓለም። በገነት ሁሉም አንድ ነው። በገነት ኧረ በስመ አብ! በገነት እኮ ሁሉም አንድ ነው። ትንሽ የለ፣ ትልቅ የለ፣ አጭር የለ፣ ረጅም የለ። ምን እንደው አንድ እኮ ነው። የሚገርማቸው አንድነትማ በገነት ነው። አንድነት እና በገነት ያገናኘን። ስለዚህ በዚህ ምድር ያለው የውጣ ውረድ ነገር ይሄን የሚመስል ነገር አለው። ቅበላን እና የታላላቅ በዓላትን ዋዜማ መሰረት ያደረጉ የማይገቡ ድግሶች በምስኪን ትከሻ ላይ እንደ መቆም ነው። በሌላቸው ሰዎች ጉረሮ ላይ እንደ መቆም ነው። ወይ መካፈል ቢኖር መልካም ነበረ። ታላላቅ ግብዣዎች ተደርገው ድሆች ምስኪኖች የሚጋበዙ ቢሆን እንዴት ጥሩ ነበር መሰላችሁ። አንድ ማውቀው ወዳጄ ክብረ በዓል አለ 16 ኪዳነ ምሕረት ታላላቅ ድንኳኖች ይዘረጋል እና ሰው አይጠራም። አልፎ የሚሄድ ሁሉ እየገባ ይመገባል። ሳይጠራ የሚሄድ መቼም የኔ ቢጤው ነው፣ የሌለው ሰው ነው። አለኝ የሚለውማ ተጠርቶም ሊያስቸግር ይችላል። ስለዚህ አንደኛ ሊጸድቅ የሚሄድ ነው መክፈልት ስለሆነ ዝክር ስለሆነ፣ ሁለተኛ ደግሞ የሌላቸው ምስኪኖች የከተማው ሰዎች የሚያሳልፉበት ድንኳን ነው። እንደዚህ አይነቱ ቢኖር እንዴት ጥሩ ነገር መሰላችሁ። እና ግብዣ በተለያየ መንገድ ስታዘጋጁ እንደዚህ አይነት ልምድ ይኑር። ነዳያንን ይዞ ሰርግ ሲኖራችሁ፣ ግብዣ ስታዘጋጁ፣ ክብረ በዓል ሲሆን ያን ጊዜ ነዳያንን ይዞ አብሮ ማክበር እንዴት አይነት ጥሩ ልምድ ነበረ። እና በጎውን መድኃኔዓለም ያሳስበን እንድንሰራ ይርዳን። የቅበላ መሰረታዊና ልምድ የሆነው ነገር ይሄ ነው። ለመሆኑ ነው የኛ አሁን የትምህርታችን ዋና ይዘት ቅበላ ማለት መቀበል ማለት ነው። ቅበላ የሚባለው ነገር ምን አይነት ቅርጽና ይዘት ነው ሊኖረው የሚገባ?
የሚለውን ስንመለከት በማቴዎስ ወንጌል ላይ በሉቃስ ወንጌል ላይ የጠቀስኩት ነው የሚሆነው። እኛ ኦርቶዶክሳውያን ነን። ምንቀበልና ማንቀበለውን፣ ምናነሳና ምንጥለውን፣ የሚጠቅምና የማይጠቅመውን ለይተን የማወቅ ብቃት እንዲኖረን ተደርገን የተመረጥን የተፈጠርን ሰዎች ነን። ኦርቶዶክሳውያን ማለት ክፉና በጎን የሚያውቁ ማለት ነው። ለይፈለጡ የማኖሙ ወጸጋሞሙ የሚባሉ የነነዌ አይነት ሰዎች አይደለንም፣ ልንሆን አይገባም። ግራና ቀኛችን የማናቅ ክፉና በጎን ለይተን የማናውቅ ደበላልቀን የምንኖር አይነት አይደለንም። ኦርቶዶክሳውያን ልንሆንም አይገባም። ለዚህ ነው ለይተን አበጥረን አንጠርጥረን ሊያጸድቅ የሚችለውን ስንለይ ቀበላ ማለት የመጀመሪያው እግዚአብሔርን ምንቀበልበት ማለት ነው። ሁለተኛው የእግዚአብሔር የሆኑትን ምንቀበልበት ማለት ነው። ሁለቱን ምንቀበልበት ማለት ነው ቀበላ ማለት። አያችሁት? መደበኛውን ቀደም ሲል ያየነውን ካየን በኋላ ይሄን ስናሃ ይሄም አለ እንላለን። ዋናው ይሄ ነው። አሁን ጾም ሊመጣ አይደለ? ጾም የሚባለው የእግዚአብሔር የሆነ ነው። እግዚአብሔር ግን ራሱ እግዚአብሔር ነው። እግዚአብሔርን የምንቀበልበት ወቅት ማለት ነው። እግዚአብሔርን ለመቀበል ደግሞ የስነ ልቡናና የመንፈስ ዝግጅት የምናደርግበት ሳምንት ማለት ነው። ነገ ዐቢይ ጾም ሊመጣ ነው። ነገ ጾሙ ሲመጣ የጾሙ ባለቤት የጾሙ መስራች ነገረ አጽዋማትን የነገረን ጌታ ወደ ቤታችን እንዲመጣልን ብለን አእምሯችን እርሱን ሊቀበል በሚችል መንገድ አስፍተን አጽድተን አዘጋጅተን ምንጠብቅበት ማለት ነው። ተዘጋጅተን እንግዳ የሚቀበል ሰው ቤቱን አስተካክሎ ምግብ አዘጋጅቶ እንደሚጠብቀው ጌታዬ እኔ ስጾም በመጾሜ ምክንያት አእምሮዬ ንጹህ ሲሆን ወደ እኔ እንዲመጣ ብሎ ጾምን ለመቀበል መዘጋጀት እና የመጀመሪያው መጽሐፍ ቅዱስ ላይ የምናየው የእግዚአብሔርን ለመቀበል የሚደረግ ቅድመ ዝግጅት የሚደረግ ቅበላ ነው። ተቀብሎ አቀፈው የሚል ቃል በቃል እናገኛለን። በአንድ ወቅት የሆነ ታሪክ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከመገለጧ ከመወለዷ ከመታየቷ በፊት የእርሷ ነገር አነጋጋሪ ሆኖ ነው የመጣው። የኖረውም እስካሁንም ያለው አነጋጋሪ ማለት ከመደበኛው ነገር በላይ ሆና ማለት ነው። ከአእምሮ በላይ ሆና ማለት ነው። አነጋጋሪ ነገር ማለት ከመደበኛ ነገር በላይ የሆነ ማለት ነው። ታምራዊ ነገር እንደማለት ነው። ክስተት ማለት ነው። አነጋጋሪ ማለት እመቤታችን በዚህ ልክ ነው እና ገና ሳትወለድ ሳትገለጥ የእሷ ነገር በነቢያት አንደበት እየተነገረ በነበረ ጊዜ አንድ ወቅት አንድ የተባረከ የታሪክ ሰው የታሪክ መጽሐፍትን ቅርጽ ለማስተካከል አዋጅ አወጀ። ድንኳን ተክሎ ደራሲያንና ጸሐፊያን ከመጽሐፍ ጋር ተያያዥነት ያለው ዕውቀት ያላቸውን ሰዎች መንፈሳዊያን ሰዎች ሰበሰበ። ድንኳን ጥሎ በሉ ጻፉ፣ በሉ ተርጉሙ፣ በሉ መጽሐፍት ቅርጽ እጅግር እንዲኖራቸው አድርጓቸው፣ የትርጉም ችግር ያለውን የትርጉሙን ችግር ፍቱለት፣ የቋንቋ ችግር ያለበትን ከዕብራይስጥ ወደ ጽር የሚተረጎሙትን ተርጉሙ ብሎ የሥርዓተ ትርጉም ሁኔታውን አስተካክሎ ሊቃውንትን የሰበሰበበት ሁኔታ ነበር። እንደዚህ አይነቱ ነገር እንዴት ይናፍቃል መሰላችሁ ወገኖች? አሁን በዚህ ዘመን ቢሆን ይሄ በእኛ ዘመን የመጽሐፍት እጅግር ቢስተካከል አንዳንድ ሱቅ ላይ የተከመሩ ለማንበብ ለመያዝ ለመገረዝ የሚያስቸግሩ መጽሐፍት አሉ በቤተ ክርስቲያኒቱ ስም፣ ነገር ግን የቤተ ክርስቲያን ያልሆኑ በቤተ ክርስቲያን ስም የሚጠሩ መናፍቁም ተነስቶ ነገረ ማርያም የሚል ርዕስ ሲሰጥና ማርያም አታማልድም ብሎ ይጽፋቸው። ቅድስት አርሴማ የሚል ርዕስ ሲሰጥና የዘመኗ ሰምታችሁ ይሆናል መቼም የዚህ ዘመን ሰው የመረጃ ችግር የለበትም። የዚህ ዘመን
እንደው ምስጋና ደጋግሞ ይድረሳትና የዚህ ዘመን አደገኛ ጣዖት ቅድስት አርሴማ ናት ምትል ፓስተር ሴት ፓስተር አልሰማችሁ? እንደው እኮ እናንተ በረከቷ ከሁላችን ጋር ይሁን። ቅድስት አርሴማ በበረከቷ ተጎብኘን ወገኖቼ። አሁን ይሄን የሚናገረው መጽሐፍ ርዕሱ ቅድስት አርሴማ የሚል ነው። እንደዚህ አይነት የተወላገዱ ስምና ግብራቸው የማይገናኝ እጅ እግራቸው የተገለባበጠ እግራቸው ላይ እጃቸው ታች የሆነ አይናቸው በጀርባቸው የሆነ ፊትና ጀርባቸው የማይታወቅ ግራ የተጋቡ መጻሕፍት ዘንድሯል። እነዚህን እጅ እግር የሚያወጡ ቅርጽ የሚያወጡ ሊቃውንት ተሰብስበው እስኪ ተነጋገሩ የሚባልበት ዘመን ቢሆን እንዴት ጥሩ ነበር በእውነቱ። በእኛ ሀገር ብርቅ የሆነው አሁን የሊቃውንት መሰብሰብና መወያየት ያለመቻል ነው። ከላይ እስከ ታች ከቅዱስ ሲኖዶስ ጀምሮ ጉባኤዎች አሉ፣ ስብሰባዎች አሉ፣ ምክክሮች አሉ፣ አስተዳደራዊ ጉዳዮች አሉ፣ ሃይማኖታዊ ጉዳዮችን ብይን ይሰጥባቸዋል። ሀገር አቀፍም በሉት ዓለም አቀፍ የሊቃውንት ጉባኤያት ግን የሉም። ገና አምና እንደዚህ ተጀምሯል መሰለኝ፣ ያው ገና መደራጀት ቢቀረው። ለዚህ ነው የሆነ ጊዜ ገሃድ ሲመጣ የጾም መጀመሪያ ሲመጣ መጨረሻ ሲመጣ ስንወዛገብ የምንኖረው በተራ ቅራቅንቦ ሐሳቦች የቤት ሥራ የሚሆኑብን የሊቃውንቱ መደበኛ የጋራ ስብስብ ስለሌለ ነው። በእኛ ሀገር መኖር አለበት እያልሁ ነው። በዚህ አጋጣሚ የድጓው ሊቃውንት ድጓን በሚመለከት የሚሰበሰቡበት ምርጥ መርሃ ግብር ቢኖር ቋሚ ሆኖ የቅኔውም ስለ ቅኔ፣ የትርጓሜው ስለ ትርጓሜ፣ የቅዳሴው ስለ ቅዳሴ፣ አስተዳደራዊ ጉዳዮች እንኳን ችግር የለውም አሉ በየቀኑ ምን አስተዳደራዊ ጉዳዮች እኮ መሪም ተሰብሳቢም መሰብሰቢያ አዳራሽም አላቸው። ነገር ሃይማኖት የሚበየንበት ግን አደረጃጀት ኢትዮጵያ ምድር ውስጥ ገና ነው። አንድ ጊዜ ተደርጓል የሊቃውንት ጉባኤ ተብሎ እንግዲህ ሁለተኛ ሶስተኛ ይቀጥላል ይባላል። ያ እንግዲህ ከቀጠለ በጣም ጥሩ ነው። የሆነ ሆኖ የእመቤት ነገረ ማርያምን በሚመለከት ከዕብራይስጥ ቋንቋ ወደ ጽር እንዲተረጎም ሊቃውንት ተሰብስበው በሉ ተርጉሙ ተባሉ። መጽሐፍትን ነው፣ ነገረ ማርያምን ብቻ አይደለም፣ መጽሐፍትን በሙሉ የብሉይ ኪዳን መጽሐፍት። በዚያ ትርጉም መካከል ስምዖን የሚባል አንድ ሰው መጽሐፈ ኢሳይያስ ይደርሰዋል። ትንቢተ ኢሳይያስ የሚለው መጽሐፍ ቅዱስ ላይ ያለው ትንቢተ ኢሳይያስ ሲደርሰው ትንቢተ ኢሳይያስ ምዕራፍ 7 ላይ እየተረጎመ ሄዶ ሲደርስ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ክፍል ደረሰ። እንዴ ምንድነው ነገሩ? ይሁን እኔ ልል እችላለሁ፣ አማኝ ነኝ፣ ሃይማኖት አለኝ። ግን ይሄን ተርጉም ያለኝ ንጉሥ ይቀበላል ወይ ብሎ ተወዛገበ። የእመቤታችን ነገር ከአእምሮ በላይ ነው የምንለው ለዚህ ነው። እመቤታችንን የሚመለከቱን ነገሮች ተናግሮ ለመጨረስ መሞከር አይቻልም። የሚቻለንን እንናገራለን እንጂ የእመቤታችንን ነገር እንጨርሳለን ብለን መነሳት አይቻልም፣ አይፈቀድም የምንለው ለዚህ ነው። ተጀምሮ እንጂ አልቆ ያለቀ ታሪክ የላትም። ተጀምሮ ይቆየን የተባለ እንጂ ተጀምሮ ተፈጸመ የተባለ የእመቤታችን ታሪክ የለም የምንለው ለዚህ ነው። በእጃችን በአፋችን ላይ ጭነን እጹብ ድንቅ ብለን የምንጨርሰው እንጂ ተፈጸመ ብለን የምንጨርሰው ነገረ ማርያም የለም። ለዚህ ነው ድንግል አንደኛ ጸንሳ ሁለተኛ ትወልዳለች። በጣም እኮ ነው ይሄ የሚገርም። በማይከለ ዘመን ባለ ታሪክ ትናንት ያልሆነ በእመቤታችን ዘመንም አንድ ጊዜ ብቻ የሆነ ከዚህ በኋላ ማይሆን አይደገሜ ተግባር አይደገሜ ክስተት ታምራዊ ሁነት የሚባለው የእመቤታችን በድንግልና ጸንሶ በድንግልና መውለድ ነው። እስኪ አስቡት ወገኖቼ፣ እንዴት ይቻላል? እንዴት ይሆናል? እግዚአብሔር ሊያደርግ ፈልጎ አደረገው ሆነ እንጂ ተከናወነ እንጂ እኮ እንዴት ከፍጡራን አእምሮ በላይ አይደለም ወይ? አዎ። እና ይህን ነገር ሲያይ ድንግል ጸንሳ ሴት ባል ሳታገባ ልጅ ትወልዳለች የሚለውን ሐሳብ ሌላው ሊቀበለኝ አይችልም ብሎ ተወዛገበ፣ ግራ ተጋባ። አይሆንም ማለት ይሄን በዚህ መወዛገብ ውስጥ እንዳለ እንቅልፍ መጣውና ተኛ። ሲነቃ እሱ የጻፈው በተረዳው መንገድ ነው።
የእግዚአብሔር መልአክ ቅዱስ ገብርኤል መጣና ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ በሰይፉ ጫፍ ጽፎት ሄደ። የድንግል ማርያም ጉዳይ የተጻፈው በሰዎች ብርዕ ብቻ አይደለም፣ በመልአኩ የሰይፍ ጫፍ ጭምር ነው። ክብሩን እዩ። እመቤታችንን የሚመለከቱ ጉዳዮች ክብራቸው ልዕልናቸውን ተመልከቱ ወገኖቼ። ሰዎች ሊያጣምሙ ወይም ደግሞ አልገባንም ብለው ገና በብዙ የጥያቄ ምልክት ውስጥ ሲደናበሩ የጌታ መልአክ መጥቶ እርግጡን ይናገራል። እመቤታችንን የሚመለከቱ ብዙ አወዛጋቢ ነገሮች በየጊዜው ይነሳሉ። ዮሴፍ ሂድ ይዛት ለቆጠራ ሲባል ተወዛገበ፣ ተጨነቀ፣ ወድቀ ዮሴፍ ተጽኑ መዋግደ ህሊና ይለዋል። ዮሴፍ ሲጨነቅ የጌታ መልአክ መጣ። አትጨነቅ ሂድ፣ የሚሆነው ከመንፈስ ቅዱስ ነው፣ አንተን አይመለከትም አለው። ሄደ። ብዙ ነገሮች ይቸገር ነበረ ማህበረሰቡ በማርያም ዘመን በህይወት እያለች ዛሬም በመንግስተ ሰማያት እያለች ተወዛጋቢው ትውልድ ብዙ ነው። የጌታ መልአክ ግን መፍትሄውን ይዞ ብቅ ይላል። ግራ ለተጋቡት ሁሉ የጌታ መልአክ ይምጣላቸው። መልአኩ ቅዱስ ገብርኤል ምስጢሩን ይግለጽላቸው ወገኖቼ። እና ስምዖን የሚባለው ሰው አሁን ተነስቶ ሲያይ እንዴ ይሄን ነገር ሌላ ብዬ ይቅርታ ድንግል በድንግልና ጸንሳ የሚለውን ነገር በሌላ ተክቼ ጽፌዋል ነበር እንዴ? ድንግል ተመልሶ ተጽፏል፣ ተሳስቼ ነው ስተኛ ብሎ ተወዛገብ። አሁንም እንደገና የለም ድንግል በድንግልና ጸንሳ ተወልዳለችማ አልልም ብሎ ሴት ብሎ ጽፎ፣ ሴትም ቢሆን እኮ በድንግልና ጸንሳ እስካለ ድረስ ድንግልም ትሁን አትሁንም ችግር እኮ ነው፣ ተወዛገብ ብሎት ነው እንጂ። አሁንም እንደገና የገባውን ጽፎ እንቅልፍ መጣው። ሲነቃ የጌታ መልአክ መጥቶ የለም ድንግል በድንግልና ጸንሳ በድንግልና ተወልዳለች። እንዴት ደስ ይላል መሰላችሁ! ሲነቃ እንደዚያ የሚል ነገር ነው እንዴ። ሶስተኛ ጊዜ ይሄማ ብሎ አጥፍቶ እንደገና ሊጽፍ ሲሞክር የጌታ መልአክ ተው አለው። ተው በሉ እስኪ በሏ። የጌታ መልአክ ነው። ተው የማርያምን ስም አትነካካ፣ በቃ ይበቃሃል። እስካሁን ተምረሃል፣ አስተምሬሃለሁ፣ ትተኛለህ፣ እንቅልፍህ ትምህርት ነበረ፣ አልተረዳህም፣ በል ተው፣ እዚህ በኋላ አትንካ። የማርያም ስም ድንግል ትጸንሳለች፣ ድንግል ትወልዳለች ወንድ ልጅ። ይሄን ደግሞ ከፈለክ አንተ በዓይንህ በብረቱ ታያለህ አለው። እንዴት ማለት ነው ይሄ? ጭራሽ በእኔ ዘመን የተጠራጠርኩት ነገር ሊሆን? አዎ ይሆናል፣ እመን ይሆናል አለው። ይሁና ብሎ ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለውን በትንቢተ ኢሳይያስ ምዕራፍ 7 ተራ ቁጥር 14 ላይ ዛሬ ድረስ ተመዝግቦ ያለው ያ ቃል የጻፈው ሰው አይደለም፣ የጌታ መልአክ። መጽሐፍ ቅዱስን ቅዱስ በሚል ማዕረግ ከምንጠራባቸው ተጨባጭ ምክንያቶች አንዱ የጌታ መልአክ የጻፋቸውም ስላሉበት ነው። ቅዱስ ለምን ተባለ ከሚያስብሉ ምክንያቶች አንዱ የቅዱስ እግዚአብሔር የቅዱሳን እንደዚህ ከምንላቸው ከተጨባጭ ምክንያቶች አንዱ ቅዱስ ገብርኤል በሰይፉ ጫፍ ብርዕነት የጻፈው የእመቤታችን ስም ጭምር ስላለበት ነው ቅዱስ ያልነው። ለካ ይሄ ስም በዚህ መልክ በዚህ ደረጃ የመጣ የእመቤታችን የድንግልና የቅድስና ክብረ ድንግል ግብረ ድንግል ታምረ ድንግል ይሄ ሁሉ የቀጠለው በቅዱስ መልአክ እየተመራ ነው። በሰዎች በግሩፕ በሆነ አይደለም፣ በቅዱስ ገብርኤል አማካኝነት በቅዱሳን መላእክት አማካኝነት ከእግዚአብሔር በታዘዙ መላእክት ትእዛዝ ጭምር ወደዚህ የቀጠለ ዛሬ የምናየው ነው። ይገርመኛል። መጽሐፍ ቅዱስ ስናነብ ወገኖቼ፣ መጽሐፍ ቅዱስን ግልጥ አድርገን ስናነብ ለካ የምናነበው ቅዱስ ገብርኤል የጻፈውን ነው ማለት ነው። መጽሐፍ ቅዱስ ለካ የመላእክት እጅ ጭምር የጻፈው ነው ብለን ይገርመናል። መንፈሳዊነቱ ላይ የማንጠራጠረው ለዚህ ነው። ተናገረው ትጸንሳለች ትወልዳለች የተባለው ነገር አንተ አትሞትም ኢትመውት አለው። አትሞትም እንዴት ደስ የሚል ቃል መሰላችሁ! አትሞቱም ይበለን የጌታ መልአክ። ብዙ ልናይ የምንፈልጋቸው ብዙ ልናይ የምንመኛቸው ነገሮች አሉም አይደል? ወጦ መቅረት ብርቅ ወጦ መቅረት ዘንድሮ ታሪክ ሆነ አይደል? ተግባር ሆነ አይደል? ወጠን በሰላም መመለስ ብርቅ በሆነበት በዚህ ዘመን አትሞትም የሚል የጌታ መልአክ ይናገረን ሁላችንም። አትሞትም። የምታየው ነገር አለ፣ አትሞትም። የጌታን የማዳን ስራ ሳታይ አትሞትም። ይሄን አልጽፍም ጻፍ በሚል የተከራከርንበትም በዓይንህ በብረቱ ሳታይ አትሞትም አለው። ይሁና ብሎ የሚገርማችሁ ነገር በመቶ በሚቆጠሩ ዓመታት ውስጥ መቅደስ ውስጥ ደጅ ጠና ነበር። ልብ በሉልኝ፣
የተከበራችሁና የተወደዳችሁ ኦርቶዶክሳውያን ዛሬ በመቅደስ የተሰበሰባችሁት ደጅ ለመጥናት ነው። ምን ልታዩ ፈልጋችሁ ነው? መልካሙን ዘመን ልታዩ፣ መልካሙን ፊት ላይ ልታዩ፣ የምትፈልጉትን ነገር ልታዩ፣ ዛሬ አልፎ ነገ በሰላም የኛ እንዲሆን ለመመኘት ነው የተሰበሰብነው። ለመጸለይ ጌታ ሆይ በጎውን ዘመን አምጣ፣ ክፉውን ከኛ ርቅ፣ ሞትን ከኛ ርቅ፣ በሽታውን ከኛ ርቅ፣ ጦርነቱን ከኛ አስወግድ። እርስ በርሳችን ተግባብተን ተስማምተን እየጸለይን እየዘመርን ምንኖርበትን ገነታዊ ዘመን አምጣ ለማለት አይደል ለዚህ ተሰበሰብ ነው። ሳታያት ሞትም የተባለ ስምዖን መቅደስ ውስጥ ኖረ ተስፋ ሳይቆርጥ 300 ምናምን ዓመት። አስባችሁታል? ይመጣ የጌታዬማ ሳይሆን አይቀር አምኖ እኮ ነው። እኛ ተስፋ ነው የምንቆርጠው። ቤተ መቅደስ መጠን ተናግረን እስከ ሰዓት ካልተፈጸመልን ቢሮ ደርሰን ባለ ጉዳይ እንደዚህ ነው። ቢሮ ያሉ የቢሮ ኃላፊዎችንና ሰማዕታቱን ደናግሉን የቤተ ክርስቲያንን ጉዳይ እናመሳስላቸዋለን። ቢሮ እንኳን ሄደን እንዴት ሰው ስኳር ተሰልፎ አይደል እንደሚያገኘው ዘንድሮ። ቤተ ክርስቲያን መጠን ግን ትዕግስት የለንም። እውነት ለመናገር ትዕግስት በአስቸኳይ ቅድስት አርሴማ ነግሬሻለሁ ብለው የሚያንገራግሩ ሁሉ አይጠፉ። እንደው እኮ እናንተ የሚያንገራግሩ ሁሉ ካላደረግሽ ሁሉ የሚሉ ይመስለኛል። አንዳንዶቹ በየዋህነት እኮ ነው። እርግጥ ነው እኛ ሳንለምነው የሚያደርግልን አባት መድኃኔዓለም አለ። ስሙ የተመሰገነ ይሁን። ለምነነው ካደረገልን በላይ ሳንለምነው ሳንጠይቀው የሚያስፈልገን ነገር ይሄ ነው እንዴ ብለን ገና ሳናውቅ ያደረገልን ይበዛል። አይን ያስፈልገኛል ብሎ አይን የኖረው ማን ነው? እጅ ያስፈልገኛል ጌታ የፈጠርልኝ ብሎ እጁን ያስፈጠረ ማን ነው? በፍጹም። ይኸውላችሁ እንደዚህ አስተካክሎ ፈጥሮ ወደዚህ ምድር ያስቀመጠን እኛ ስንፈጠር አጥንት ማቴሪያል ያቀርባል፣ አፈር ያቀርባል፣ ነፋስ ያቀርባል፣ እሳት ያቀርባል፣ ውሃ ያቀርባል። እኛ ስንሰራ እኛ ስንገነባ ለመድኃኔዓለም ምን አቅርበንለታል ወገኖቼ? እኛ የእርሱ ግንባታዎች ነን እኮ 100% በእጆቹ ያበጃጀን የእጆቹ የሥራ ውጤቶችም አይደለን። እና ለእርሱ ጊዜ መስጠት ይከብደናል። ለእርሱ የሚሆን ነገር እናጣለን፣ ትዕግስት እናጣለን። ተረጋግተን አባት ሆይ ብለን ምንልበት ውክብ የምንለው ነገር ይበዛል። ያረጋጋን መድኃኔዓለም እና መቅደስ ውስጥ እንደዚህ ተረጋግቶ ዛሬ መፈጸም ከሌለበት የዛሬ ዓመት እንዲፈጸም ከፈለገ እግዚአብሔር ያደርገዋል። አንድ በቅርብ ማረሳው አንድ ወዳጄ በመኪና አደጋ አጠነዋል እና ሁለት ጓደኞች አብረው ወጡ ለቤተ ክርስቲያን አገልግሎት ሊሄዱ። ሲሳፈሩ ሞላ መኪና እና አንደኛ ወንድሙ ይቀራል ተርፎ ማለት ነው። ያ ይገባል። ከዚያ አይ በቃ እንግዲህ ሁለታችንም የማይችል ከሆነ መኪናው እሱ ቀጥሎ ካለው ግባና እዚያው ቢሮ እንገናኝ ብሎት ይገባል። እፊት ያለው ሞቶ ከኋላ ያለው ገንዞ ቀብሮታል። በዚህ ወር የሆነ እኮ ነው ካህኑ ታስታውሱ ከሆነ እንደዚያ ነው የተፈጠረው። ይኸውላችሁ እኛ ፈጥነን መድረስ ካልሆነ ያለብን መረጋጋት ያስፈልጋል። ከኋላኛው መኪና መሳፈር ከሆነ ያለብን ከኋላኛው መኪና መሳፈር አለብን። የግድ እኛ ያልነው አይደለም መሆን ያለበት። እኛ ከእግዚአብሔር እየቀደምን እያስቸገርን ነው ወገኖቼ። እግዚአብሔር ቢቀድም ነው መልካሙ። ከባሕረ ኤርትራ ትከፈል ካል የኃጢአት ባህር ትከፈልና እንሻገር ካል ከነዓን ላይ ሆነን ከበሮ ይዘን እንዘምር ከሆነ ፍላጎታችን እግዚአብሔር እንዲቀድም እድል እንስጠው። እግዚአብሔር ከኋላ ከሆነ እኛ ስንሰጠም እያያዝናል ይከፋዋል። በእኛ መጎዳት የሚደሰት ጌታ አይደለም እና እሱ እንዲቀድም እናድርገው። ስምዖን በሽምግልና ያን ያክል ዕድሜ መቅደስ ውስጥ ሆኖ ይጠብቃል። ጌታዬ እኮ ይመጣል ተብሏል፣ ይመጣል፣ እሱ ሳይመጣ የትም ፈቀቅ አልልም ብሎ ስምዖን ቤተ መቅደስ ውስጥ ሆኖ እየተጠባበቀ ነው። ከዚያ በኋላ የሆነው ሁሉ ሆነ። ቅዱስ ገብርኤል መጣ። የሉቃስ ወንጌል 1ኛው ምዕራፍ ተራ ቁጥር 26 ጀምሮ እንደተነገረ ትጸንሻለሽ ትወልጃለሽ ያላት እመቤት ጸነሰች፣ ወለደች። 40 ቀን ሞላው የተወለደው ልጅ። በ40ኛ ቀኑ ወደ ቤተ መቅደስ እናቱ አቅፋ ይዛው ሄደች። ስምዖን ያን ጊዜ ነበረ ጌታ መድኃኔዓለም
ወደ ቤተ መቅደስ ሲመጣ መቅደስ ውስጥ መገኘት ያስፈልጋል። ቀንና ሌሊት በየቀኑና በየጊዜው በክብረ በዓልና በወር በዕለታዊ በዓል መቅደስ ውስጥ አንጥፋ የምንለው በምክንያት ነው። እዚህ የተሰበሰባችሁ ወገኖቼ በምክንያት ነው የተሰበሰባችሁት። መድኃኔ ዓለም ሲመጣ እንዳያጣን ነው። እሱን ለመቀበል የምናደርገው ሸር ጉድ ነው ይሄ። እሱን ለመቀበል የምናደርገው ቅድመ ዝግጅት ነው። ቅበላ ይሏቸዋል፣ ይሄን ነው። ቅበላማ ይሏቸዋል እንደ ስምዖን ነው። ከዚያ በኋላ ስምዖን እናቱ እቅፍ ላይ መድኃኒቱን አየ። ታያለህ ሳታይ አትሞትም ተባለም አይደል? ሳያይ እንዳይሞት ቃል የተገባለት ሽማግሌ ጌታውን በዓይኖቹ በብረቱ አየ። እጆቹን ዘርግቶ ስምዖን ተወክፎ ይለዋል። እጆቹን ዘርግቶ ተቀበለው። ተቀብሎ አቀፈው ይላል መጽሐፍ ቅዱስ። ተቀብሎ አቀፈው በሉልኝ እስኪ። ተቀብሎ አቀፈው። አስባችሁታል? መድኃኒቱን ሲያቅፍ አስባችሁታል? መድኃኒቱን በእጁ ሲይዝ አቅፎ ሲስመው አምላኬ በስጋ በዕድሜ የምበልጥህ በትምህርተ ስጋዌ በአምላክነት የፈጠርከኝ ያበጃጀኸኝ በብዙ 100 ዓመታት መካከል የጠበቅከኝ ሳላይህ እንደማትቀር በመላኩ በኩል ቃል የገባህልኝ ፈጸምክልኝ ያልከውን አመሰግንሃለሁ። ይዜ ሰአሮ ለገብርከ አለ። ከዚህ በኋላ አሰናብተኝ፣ ይበቃኛል። አይኖቼ አንተን ካዩ አንተን ያዩ አይኖች ሌላ ለምናቸው ሌላ ያስፈልጋቸውም። ከዚህ በኋላ የኔ አይኖች ሌላ ማየት አይገባቸውም። አንተን ካየው በኋላ ሌላ እንዳላይ ይበቃኛል። አሰናብተኝ፣ ባሪያን አሰናብት አለው። ተቀብሎ አቀፈው። ቅበላ ማለት ይሄን ይመስላል ወገኖች። እግዚአብሔርን መቀበል፣ እግዚአብሔርን ማቀፍ፣ እግዚአብሔርን አይቶ እግዚአብሔርን ተቀብሎ እግዚአብሔርን አቅፎ ማረፍ አይሻልም? እንደዚያ እኮ ነው የሚሻለው። በብዙ እረፍት የሚያሳጡ የእሳት አለንጋ እየተገረፍ የመከራ የስቃይ እና ተጠርተው የማያልቁ ችግሮች ትከሻችን ላይ ባሉበት በዚህ ዘመን እግዚአብሔርን ተቀብሎ ማረፍ አይሻልም? እግዚአብሔርን እጅን ዘርግቶ መቀበል አይሻልም? ብዙ ነገር ተቀብለናል ወገኖቼ በእጃችን። መድኃኔ ዓለምን መቀበል ግን ዋናው ነው። ስምዖን መድኃኔ ዓለምን ተቀበለ፣ ደስ አለው። የካቲት 8 ልደቱ ይከበራል። ስምዖን ከብዙ 100 ዓመት በኋላ እንደገና ተወለደ። እንደገና መወለድ የሚባል ታውቃላችሁ? እንደገና ለካ ሰው ብዙ ጊዜ ነው የሚወለደው። ነገ የካቲት 8 ቤተ ክርስቲያን ልደተ ስምዖን ብላ ታከብረዋለች። ስምዖን የተወለደበት ቀን ብላ መወለድ ይሉሃል። እግዚአብሔርን መቀበል፣ በፍቅር መቀበል፣ በንስሐ መቀበል፣ በንጽህና መቀበል፣ በትህትና መቀበል። ለመቀበል ዝቅ እንል የለ ሜዳሊያ ከአንገታቸው ሊጠልቅላቸው የሚፈለግ ሰዎች ሂደው ዝቅ አይደለም የሚሉ ቀና ብለህ መቼስ ሜዳሊያ ይደረግልህ ዝቅ ትላለህ። መድኃኔ ዓለም እኛ ላይ እንዲሆን ደግሞ እኛ መጠን እንሰግዳለን። ዝቅ ስንል እንሰግድለታለን። ቀና ስንል በረከት ከአንገታችን ከራሳችን ከትከሻችን ከኛ ላይ ይሆናል። በረከትን ተሸክመን ለመቆም ነው ዝቅ ምንለው። ለምዶብን አይደለም፣ ስፖርት አይደለም፣ የመውደቅ የመነሳት አባዜ ኑሮብን አይደለም። ዝቅ ስንል መሬታዊ መሆናችንን፣ ቀና ስንል ሰማያዊ መሆናችንን ለመግለጽም አይደል። ዝቅ ስንል እሱ ብቻ አይደለም። ተመልከቱኝ ቅርብ ያላችሁ ሰዎች ይሄን መጣችሁ ተሳልማችሁ ተስሙታላችሁ። ዝቅ ብላችሁ ተንበርክካችሁ የቤተ መቅደሱንም በር ምን ማለት ነው? ሰዎች መንፈሳዊ አይን የሌላቸው ሰዎች ምን ማለት ነው? እነዚህ ሰዎች ምን ድንጋይ ነው እኮ ይሄ እንጨት እኮ ነው፣ እሱ ጋር ምን አገናኘ? ምን ያነካካቸዋል ሊሏችሁ ይችላሉ። ይሄን ምን ይለዋል ሊቁ? ዝቅ ብዬ አለ ቤተ ክርስቲያን ተሳልሜ ዝቅ ብዬ የቤተ ክርስቲያኑን አምድ ስስመው የጌታዬን ጉልበት እየሳምኩ መሆኑን አምናለሁ አለ። ልጆቻችሁ ከቤተ ክርስቲያን ስትመለሱ ሮጥ ብለው መጥተው ጉልበታችሁን ይስማሉ። አስለምዷቸው እንደዚያ። አባዬ ማዬ ብለው መጥተው መጠምጠም አይደለም፣ ጉልበታችሁን እንዲሰሙ አስለምዷቸው። ይሄ ትሕትና ነው። ሲመጡ ቤተ ክርስቲያን መሳለም በዚያ ልክ ይለምዳሉ። ደህና ነህ አባዬ እንዴት ነህ መጣህ የሚሉ ልጆች ከተፈጠሩ ነገ ደህና ዋልክ አይሉህም።
ቀርጻ ሲዟቸው ልጆቻችሁን ካሁን እና ዝቅ ብዬ ተሳልሜ የቤተክርስቲያኑን አምድ ስሜ ስገባ የጌታዬን ጉልበት እንደሳምኩ ይሰማኛል። እውነቱም ይሄ ነው አለ። ቤተ መቅደስ ስንመጣ ዝቅ ስንል ይሄ ነው፣ ከፍ ስንል ይሄ ነው፣ ቀና ስንል መቅደስ ውስጥ ሆኖ መድኃኔ ዓለምን መቀበል የሚቻልበት ሳምንት ማለት ነው። ቀበላ ማለት እንደ ስምዖን የተፈጠረለትን አያችሁት? በአግባቡ አስተካክለው ማየት ከእድሜው ብዛት የተነሳ የማይችሉ አይኖቹ እንደ ፀሐይ የተኳሉ አይኖች፣ አዳዲስ አይኖች፣ ማስተዋል የሚችሉ ከርቀት ማየት የሚችሉ አይኖች ሆኑ። አምላካቸውን አዩ፣ አመሰገነ፣ በደስታ ተሞላ። በደስታ የተሞላ ልብ የሚሆነውን አያውቅ። ውሰደኝ አለ። እንደዚህ ነው እኔ በቃኝ ከዚህ በኋላ ዓለም በቃኝ እስኪሉ ድረስ የደረሱት መድኃኔ ዓለምን የያዙ ሰዎች ናቸው ወገኖች። ዘንድሮ መድኃኔ ዓለምን መያዝ አያስፈልግም ብላችሁ ታስባላችሁ? እሱን ከመያዝ ውጭ ምን አማራጭ አለን? እሱን አጥብቀን ከመያዝ ከመቀበል ውጭ እጃችን ዘርግተን ግባ የሰላም ንጉሥ ግባ የተማመንኩበት የሰላም ሰው ብእሴ ሰላምዬ ዘኪያሁ ተአመን ምንለው የሰላም ሰው የሰላም አባት ዋርታ ገሪነ ውስተ ፍኖተ ሰላም እንለዋለን። ፍኖተ ሰላም የሰላም መንገድ የምንላቸው ትርጉሞች ያሉ ቢሆንም ያ መንገድ ራሱ መድኃኔ ዓለም በእርሱ በመንገድነቱ መመላለስ ስንት ነገር አለ መስ እሱ ብቻ እሱን ለመቀበል ጨፊያችንን ጎዝጉዝ፣ እሱን ለመቀበል ነጠላችን እናንጥፍ፣ እሱን ለመቀበል እንደ ሆሳዕና ሕፃናት ነጠላችንን እናንጥፍ። ግባ የክብር ንጉሥ ተመላለስ በሉት፣ ማራናታ በሉት። ግባ ተመላለስ፣ አንተ በእኔ ላይ ንገስ፣ በቤቴ ንገስ፣ በትዳሬ ንገስ፣ በድርጅቴ ግባ፣ አንተ ባርከው ተቆጣጠረው፣ ሀገሬን አንተ ምራ የሚሉ ሰዎች መፈጠር አለባቸው። ያን ጊዜ ነው ቅበላ። ስለዚህ ለመቀበል ዝግጁ ከሆናችሁ ቅበላን ለመቀበል ዝግጁ ከሆናችሁ በዚህ ልክ እግዚአብሔርን መቀበል ያልኩት ይሄን ነው እንደ ስምዖን። ሁለተኛውና የመጨረሻው የእግዚአብሔር የሆኑትን ለመቀበል ነው። መቀበል ማለት ነው ቅበላ ማለት አንደኛ እግዚአብሔርን መቀበል፣ ሁለተኛ የእግዚአብሔር የሆኑትን መቀበል እንድንችል አእምሯችን የምናዘጋጅበት ሳምንት ነው። በህልማችንም በእውናችንም ስጋ ቤት የምናደር ሰዎች ይሄን እንድትይዙልኝ ይፈልጋሉ። አንዳንድ ጊዜ በከተማችንም አያለሁኝ፣ እኔ ያዝናለሁ በእውነቱ። አሁን አብይ ጾም ነው። የክርስቲያን ስጋ ቤት የሚል ታፔላ ያላቸው አሉ አይደለ? እኛ ከተማ ውስጥ ስጋ የሚሸጡ ክርስቲያኖች አሉ። እዚህ ስትኖሩ የለ አጋጣሚ ካላችሁ ምክሬ ነው፣ በንግዳችን አትምጣ። ሐሳብ የለውም እንደ ቄስ ምንን በልቻ አድራለሁ ካላችሁ ደግሜ ላለው በአብይ ጾም ስጋ ቤት ከፍታችሁ ነግዳችሁ የምታተርፉት ነገር ምን አይነት ቅጣት እንደሚያስከትል ነግራችኋለሁ። ባህር ዳርና በአካባቢው ያላችሁ የባህር ዳር ከተማ ነዋሪዎች እባካችሁ የቄራ ስራ የምትሰሩ የዚህ የስጋ ቤት ስራ የምትሰሩ ሰዎች በባለ 50 ስሩ። በአብይ ጾም ግን በፍጹም አታድርጉት፣ እግዚአብሔር ይቀጣቸዋል። ልክ አይደለም፣ ልክ አይደለም። ይሄ ኮሮና የሚባል በሽታ የሆነ ጊዜ መጥቶ እንዴት እንደው ቅርጽ አስይዞልን ነበር። በእውነት ደግሞ ይምጣ እንዳለለው አይምሬ ነገር ነው። እዚያው ይቅር አይምጣ። ክፉ ነው በእውነቱ፣ ግን ጥሩ ነበር በሆነ ነገሩ። በእውነት እኮ ነው ይሄ ጭፈራ ቤት የሚባል እኛ ቁልፍ ቤተክርስቲያኑን በር ከፍተን ማሌት ስንገባ ጭፈራ ቤት ይከፈታል ነበር አብሮ። እኛ ስቦወዱ ዘሳረረ ስንል እነሱ በር ከፍተው ለሌላ ስራ የሚገቡ 3 ሰዓት 4 ሰዓት ጭፈራ ቤቶች አልነበሩ? ተዘጋግተው ሁሉ ባይታው የሆነበት ዘመን ነበር። ጥሩ ነበረ። ጠቅለል ባለ መንገድ የእግዚአብሔር የሆኑትን ለመቀበል በዚህ ጾም ስጋ ቤቶች መዘጋት አለባቸው። እኔ እንዳንድ ካህንም እየተናገርኩ ነው ያለሁት። መደማመጥ አለብን። ስጋ ቤት ስራ የምትሰሩ ሰዎች ሌላ ንግድ ጀምሩ። በአብይ ጾም ባለ 50 ሲመጣ ተከፍቱታላችሁ። ከዚያ ደግሞ ይገባና የሚበላው ችግር የለውም። የሚበላው መቼስ ሃይማኖት የሌለውም በሃይማኖቱ ውስጥ ሆኖ ግንዛቤ የሌለውም እዚያ ይገባል ይበላል። እንዴት ክርስቲያኖች መቼም ሙስሊሞች የክርስቲያን ስጋ ቤት ብለው አይከፍቱም። እኔ በዚያ አሁን ምንም አይነት ውሸት መስማት አልፈልግም። ክርስቲያን ስጋ ቤት የሚለው እኮ የሙስሊምም ሊሆን ይችላል ብሎ አንዳንዱ ሊያሞኝህ ይፈልጋል። የክርስቲያን ስጋ ቤት እንዴት ሙስሊሙ ይላል? የሙስሊም ስጋ ቤት ነው እንጂ የሚለው እና የዚህ ስጋ ቤቶች ላይ የምትሰሩ ሰዎች ተጠንቀቁ። ስነ ስርዓትን ብትይዙ ጥሩ ነው።
አብዛኛውን ስህተት እየፈጸማችሁ ነው። የጭፈራ ቤት ከፍታችሁ ትውልዱ የምትገድሉ ሰዎችን ብታስተካክሉ ጥሩ። ከከፋችሁ ጉዳያችሁ። ይሄ ወንጌል ለእናንተ ነፍስ ሲባል ነው፣ ለትውልዱ ነፍስ ሲባል ነው ምን እናገረው እና የእግዚአብሔር የሆኑትን መቀበል መቻል ነው ቅበላ ማለት። እግዚአብሔርን ከመቀበል ባሻገር የእግዚአብሔር የሆኑትን መቀበል ማለት በረከትን መቀበል፣ ዕውቀትን መቀበል፣ ሃይማኖትን መቀበል፣ ስነ ምግባርን መቀበል፣ ቃለ ወንጌል ቅዱስ ሥጋውን ክቡር ደሙን መቀበል፣ ጸበሉን መቀበል፣ እምነቱን መቀበል፣ ወንጌሉን መቀበል። አየህ ስንት የምንቀበለው ነገር አለ። እዚህ ወደ ቅድስት አርሴማ ቤተክርስቲያን ስትመጣ ስንት ነገር ሰጥታችሁ ሳይሆን ተቀብላችሁ ነው የምትሄዱ። እናንተ ምናልባት የያዛችሁት የስለት ምን ይኖራል ትንንሽ ነገር የምትችሉትን ማለት ነው ተቀብላችሁት የምትሄዱት። አባ ይባርኳቸዋል። ቃለ ወንጌል ትሰማላችሁ። ተመልከት የተቀበላችሁትን። እንደው ምንም ደርሳችሁ አንዳንዱ ሰው ለምዶበት ደርሼ ልምጣ ቤተ ክርስቲያን ይል የለ አይባልም እኮ። ቤተ ክርስቲያን ሂጄ ተሳልሜ ተምሬ ዘምሬ ጸሎት አድርጌ ልምጣ ነው የሚባለው። ደርሼ ልምጣ ነው ወክ ነው እንዴ? ስፖርት ነው እንዴ? አይባልም እኮ እንደዚያ። ስለዚህ ቤተ ክርስቲያን ደርሼ ልምጣ ሳይሆን ከንግግር ጀምሮ ቤተ ክርስቲያን ሂጄ ተሳልሜ ተባርኬ ተቀድሼ እምነቱ ተቀብቼ ጸበሉን ተረጭቼ ጠጥቼ። በነገራችሁ ላይ አሁን ጠዋት ጸበል አይጠጣም። በዚህ አጋጣሚ ጸበል አይጠጣም አይደል? የኔታ ነው ሰነ አሁን አይጠጣም። ጾም ያሽራል። ከሰዓት ነው ጾም ሲደርስ ነው የሚጠጣው። ጸበል ይዛችሁ መሄድ ትችላላችሁ። ጸበል መጠጣት ግን አሁን በዚህ በጠዋት አይቻልም። ጾም ላይ ማለት ነው። እና እስኪ ቁጠሩልኝ። በረከት ይቅርታ፣ መስቀል ትባረካላችሁ፣ እምነት ትወስዳላችሁ፣ ጸበል ትወስዳላችሁ፣ ወንጌል ትወስዳላችሁ፣ ዝማሬ ትወስዳላችሁ፣ ምርቃት ትወስዳላችሁ፣ የገድሉን ድምፅ ትሰማላችሁ፣ የገድሏን ድምፅ የታምሯን ድምፅ ትሰማላችሁ። እንደው ገና ከቤት እንደመጣችሁ አይናችሁ ግልጥ ሲል እንደ ስምዖን የምታዩት የቤተ ክርስቲያኑን ጉልላት እናንተ ገንዘብ የሚያስከፍል ቢሆን እኮ በእውነቱ አስባችሁታል? ግልጥ ሲል አይናችሁ ቤተ ክርስቲያኑ ጉልላቱ ስታዩት እንዴት አይነት አይምሯችሁ ነፃ እንደሚሆን አስባችሁታል? የትምህርታችን ርዕስ ተቀብሎ አቀፈው ነው። መድኃኔ ዓለምን ተቀብለን በእጃችን ላይ አድርገን በአይምሯችንም አድርገን ላለመልቀቅ ቃል የምንገባበት ሳምንት ነው ዘመነ ቅበላ የሚባለው። የእግዚአብሔር የሆኑትን ከበረከት ጀምሮ ብዙ ነገሮችንም የምንቀበልበት ነው ማለት ነው። እንግዲህ በማለዳ በቀጣይም የምትማሩት እንዳለው ነው። እግዚአብሔር ሊናገር ከፈለገ ብዬ ልናገር ፈልጌ የተነሳሁት ይሄ ነው። ፈልጓል ማለት ነው። ተናገርኩ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። መልካም የጾም ወቅት ይሁንላችሁ።